በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 30 ቀን የሚነበብ የመጥምቀ መለኮት ቅዱስ ዮሐንስን ገድል ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን እግዚአብሔር አክብሮታልና ሕያው እግዚአብሔር ልጅ የመድን ክርስቶስ ጎዳና የሚጠርግ መለኮት ያጠመቀ ቅዱስ ዮሐንስ በወርኃ ታኅሳስ የሚነበብ ዜና ገድልን ማንበብ እንጀምራለን። የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የእግዚአብሔር አገልጋይ ዘካርያስ በቤተ መቅደስ ሳለም የንጉሥ ሄሮድስ ወታደሮች መጡ። ልጅ ዮሐንስ ወዴት ነው ብለው ጠየቁት። ቅን ህዳጌ በቀል የሆነ ዘካርያስ እናቱ ኤልሳቤጥ ይዛው ሸሽታለች፣ ያለበትን ስፍራ ግን አላውቅም አላቸው። ወታደሮቹም ተመልሰው ለንጉሥ ነገሩት። ይህም እርጉም የንጉሥ ሄሮድስ እግዚአብሔር አገልጋይ የሚሆን ዘካርያስ ልጅ ብላቴና ዮሐንስ እንዳጡት ሰምቶ ልቡ በቁጣ ተመላ። ወታደሮች ተመልሳችሁ ሂዱ ብሎ እግዚአብሔርን ትእዛዝ የሚፈጽም ንጹሕ ዘካርያስ ይገድሉት ዘንድ አዘዘ። የእርጉም ንጉሥ ሄሮድስ ወታደሮች ተመልሰው የባረከ ካህን ዘካርያስን አንገቱን ቆርጠው ካህኑ እግዚአብሔር ታቦት መሠዊያ ፊት ገደሉት። የቅዱስ ዘካርያ የከበረ ስጋም ካህናቱ ገንዘው በአባቱ በራኪው መቃብር ቀበሩት። ልጁ ቅዱስ ዮሐንስ ግን በምድረ በዳ ከአራዊት ጋር ኖረ። እናቱ ቅድስት ኤልሳቤጥ የበረሃ ቅጠል ማሪም ይበላ ዘንድ ታመጣለት ነበር። በእግዚአብሔር መልአክ በሊቀ መላእክት ቅዱስ ገብርኤል አንደበት አስቀድሞ የታረደ ስጋ አይበላም፣ ወደ አፉም ርኩስ ምግብ አይገባም፣ ወይን ጠጅም የሚያሰክርም ነገር ቢሆን አይጠጣም ተብሎ ለአባቱ ለቅዱስ ዘካርያስ ተነግሮታልና ነው። በዚያ ውስጥም 5 ዓመታት በአባቱ ካህን ዘካርያስ ቤት 2 ዓመታት ከ6 ወር አልፈው 7 ዓመት ከሆነ በኋላ እድሜው የበዛ ንጽሕት ቅድስት ኤልሳቤጥ በወርኃ መስከረም 8 ቀን አረፈች። በዚያም በረሃ ውስጥ እነሆ ገና 7 ዓመት ከ6 ወር የሆነው ብላቴና ነውና ሕፃኑ ዮሐንስ በእናቱ ሥጋ አጠገብ ተቀምጦ ያለቅስ ነበር። ቅድስት ኤልሳቤጥ ያረፈችበት ጊዜ ጌታ ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም ከግብፅ የተመለሰችበት ጊዜ ነበርና እርጉም ከሃዲ ሄሮድስ ከሞተ በኋላ መልአከ እግዚአብሔር ቅዱስ ገብርኤል እመቤታችን ድንግል ማርያም ለሚያገለግል ለቅዱስ ዮሴፍ ተገልጾለት ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ተመለስ፣ የሕፃኑን ነፍስ የሚሹት ሁሉ ሞተዋልና ብሎ ነግሮታልና። ማእምርተ ሕዋት ጌታ ኢየሱስ ክርስቶስ ምንም የሰው ዘርን በሌለበት በረሃ ያረፈች የዮሐንስ እናት ቅድስት ኤልሳቤጥ ሞትና የወዳጅ ዮሐንስ ለቅሶ አውቆ እጅግ አለቀሰ። እናቱ እመቤታችን ቅድስት ድንግል ማርያም ልጄ ሆይ ስለምን ታለቅሳለህ? አለችው። ጌታ ኢየሱስ ክርስቶስም ዘመድሽ ብጽዕት ቅድስት ኤልሳቤጥ ልጇ ዮሐንስ በበረሃ ውስጥ አረፈች። ዮሐንስ ብቻውን በአጠገቧ ያለቅሳል። ስለ ዘመደሽ ልጅ ስለ ዮሐንስ አዝኜ ነው አለቀሱ። ብቸኛ የሆነ ዮሐንስ ለቅሶን አይቻለሁና አላት። እንዲህ በዓላት ጊዜ ምሕረት ልብረት እናቱ እመቤታችን ቅድስት ድንግል ማርያም አለቀሰች። የእመቤታችን የድንግል ማርያም ልጅ መድኃኔዓለም እንደወደደ ያደርጋል፣ እንደ አሰበም ይፈጽማል። ይህን ያደረገ አድርግ ብሎም ይጠይቀው ዘንድ የሚቻለውን የለምና በእርሱ ፈቃድ ያን ጊዜ ብርት ደመና መጣች። ይህች ብርት ደመናም ተሸክማቸው ብላቴና ዮሐንስ ካለበት ከእናቱ ቅድስት ኤልሳቤጥ ባረፈችበት ስፍራ አደረሰቻቸው። ብላቴና ዮሐንስም ጌታ ኢየሱስ ክርስቶስ እናቱ ድንግል ማርያምን በብርት ደመና ተጭነው ወደ እርሱ በደረሱ ጊዜ አይቷቸው ፈራ። ጌታ ኢየሱስ ክርስቶስ ዮሐንስ ሆይ እናት ኤልሳቤጥ ዘመድ ይህች ናት፣ እናት ቅድስት ኤልሳቤጥ ስጋ ትገንዝ ዘንድ ነውና አትፍራ ብሎ ቅዱስ ዮሐንስን ዘንድ አጽናናው። ይህንም በሰማ ጊዜ ብላቴናው ዮሐንስ ተመልሶ በጌታ በኢየሱስ ክርስቶስ ፊት ሰገደ። በዚያን ጊዜ ጌታ እናቱ እመቤታችን ድንግል ማርያም ለካረገው የአባቱ ቅዱስ ዮሴፍ ጋር እመቤታችን ድንግል ማርያም የምታገለግል ቅዱስ ሶሎሜ በበረሃው መሃል ለሕፃን ዮሐንስ ከእናቱ ጋር በተሸሸገበት ዋሻ አጠገብ መንጭቶለት በሚጠጣው ምንጭ አጠገብ የእናት ቅድስት ኤልሳቤጥ ሥጋ ያጽኑ ዘንድ አዘዛቸው። ሁሉን የያዘ ጌታ ኢየሱስ ክርስቶስ ከግርማው የተነሳ የሚረዱ ቅዱሳን መላእክት ይመጡ ዘንድ ዳግመኛ አዘዘ። ሁለቱ ሊቃነ መላእክት ቅዱስ ገብርኤልና ቅዱስ ሚካኤልና ቅዱስ ገብርኤል ከነገዶቻቸው ጋር እንዳይንጥሻ በፍጥነት መጡ። የቅድስት ኤልሳቤጥ ሥጋ የሚቀብርበት ምድር አዘጋጁ። ዳግመኛም ሄደው ካህን ዘካርያስና ስምዖን በአካለ ሲያመጧቸው እነርሱም የመቃብር አፈር እስኪመለስ በቅድስት ኤልሳቤጥ ሥጋ አጠገብ ቆመው ይጸልዩ ዘንድ አዘዘ። እኒህ ሊቀ ካህን ዘካርያስ ስምዖንም ከሊቀ መላእክት ቅዱስ ገብርኤልና ከቅዱስ ሚካኤል ጋር መጡ። ርርት ልበ እመቤታችን ድንግል ማርያም የሚያገለግላት አረጋዊ ዮሴፍና በምግባር የከበረች የዚህ የዮሴፍ ልጅ ሶሎሜ ዮሐንስ እናት ነድ ክብርት ኤልሳቤጥ የተቀበረችበትን አፈር እስኪመለስ ድረስ በጌታ በኢየሱስ ክርስቶስ ፊት ቆሞ ነበረ።
የቅድስት ኤልሳቤጥ ዕረፍት መስከረም 8 ቀን ነው። ከዚያ በኋላ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ብላቴና ዮሐንስ በበረሃ ሳለ በደመና ወደ ናዝሬት ይመለስ ዘንድ ተነሳ። ያን ጊዜ በሁለት ወንገድ ድንግል የምትሆን እናቱ እመቤታችን ቅድስት ድንግል ማርያም ልጄ ጌታዬ አምላኬ ሆይ እናቱ እህቱ ቅድስት ኤልሳቤጥ ካረፈች በኋላ ዮሐንስ ብቻውን በበረሃ ስለምን ተውኸው? እባክህ አራዊት እንዳይበሉት ከእኛ ጋር እንውሰደው አለችው። ጌታ ኢየሱስ ክርስቶስ በሰማያዊት ያለ አባቴ ዮሐንስ ለእስራኤል እስኪገለጥ ድረስ በበረሃ ይኖር ዘንድ ወዷልና እኔም በአራዊት ፋንታ መላእክት ከእርሱ ጋር ይኖሩ ዘንድ አዘዛለሁ። ሊቀ መላእክት ቅዱስ ገብርኤል ለምልክቱ ከእርሱ ጋር አይለይም። ከዚያ በዓለትም በታች መንጭታ ይች ሕፃን ዮሐንስ የሚጠጣት ይች ምንጭ እንደ እናቱ ጡት ወተት በአፉ ውስጥ ጣፋጭ አደርጋለሁ። ከፍጥረት ሁሉ ይልቅ ወደዋለሁ እና እስከዚህች ዕለት ድረስም በበረሃ ውስጥ የጠበቁት እኔ ነኝ። ዳግመኛ መድኃኒታችን አምላካችን ኢየሱስ ክርስቶስ ንዑድ ክብር ትርርት እናቱ ድንግል ማርያምን ወዳጅ ብላቴና ዮሐንስ የተሸከመች ማኅፀን በመቃብር ውስጥ መጥፎ መዓዛ ክፉ ሽታ አይቀርብባትም። እናቴ ቅድስት ዙፋኔ ባደግሁባት ማኅፀንሽ ውስጥ ሳለሁ ይፈጸም ዘንድ ስለ እኔ ነገርሽን እንዲደረግ ታምኛለሽና ንዕድ ክብርት ነሽ። ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? አንቺ ከሴቶች ተለይተሽ የተባረክሽ የማኅፀንሽ ፍሬ የተመሰገነው ብላ ስለ አንቺ ትንቢት የተናገረች ሰማሻለችና እንኳንስ መግነዟ መቃብሯም አይፈርስም። ነፍስና ሥጋዋ ተዋህዶ ከዚህች በረሃ እስከ ቅድስት ምድር ኢየሩሳሌም ዙሪያ ድረስ በልዑል ቃል ጎዳናን የሚጠርግ ወዳጅ ዮሐንስ ታረጋገዋለች አላት። ጌታ ኢየሱስ ክርስቶስ ይህን ሁሉ ስለ ወዳጁ ዮሐንስ ተናግሮ ዮሐንስ በበረሃ ሳለ ዮሐንስ ዘንድ ተመለሰ። ከርጉም ደም አፍሳሽ ሄሮድስ ሞት በኋላ ከእናቱ ድንግል ማርያም ጋር ወደሚኖሩበት ናዝሬት ያቺ ብርት ደመና ደረሰቻቸው። መጥምቀ መለኮት ቅዱስ ዮሐንስ በ30 ዘመን ከመላው በኋላ ሕግ አፍራሽ የሆነ ሄሮድስ በይሁዳ አውራጃ ነገሰ። በቡ ሚስት ክትሆነው ዘንድ ወንድሙን ፊልጶስ ሚስት ነጥቆ ወሰዳት። በድብቅም ከእርሷ ጋር ኃጢአት ይፈጽም ዘንድ ክፉ መዓዛ እንዳለ መቃብር የምትመስል ሄሮድያዳም ከእርሷ ጋር የሆን ዘንድ አጠመደችው። ይህንን እርጉም ሄሮድስ ከወንድሙ ፊልጶስ ሚስት እርግምት የወረዳዳ ጋር በተኛ ጊዜ እውነትን ተናጋሪ ሊቀ መላእክት ቅዱስ ገብርኤል በሰው ቋንቋ በመጥምቁ ቅዱስ ዮሐንስ ድምፅ አምሳል አድርጎ ሄሮድስ ሆይ ወንድምን ፊልጶስ ሚስት ልታገባ አይገባህም እያለ በላያቸው ይናገር ነበር። በሌሊት ይህን የሚያስደነግጥ ቃል ይሰሙ ነበር። ሁለቱም ሁሉ መብራት አብርተው ይፈልጉ ነበር። ነገር ግን መብራቶች ይህን ቃል አሰምተው ይናገሩ ነበር። ሄሮድስም ሄሮድያዳን ግን ቃሉን ይሰማሉ እንጂ መልኩን አያዩም ነበር። በሚሰሙትም ድምፅ እርሱ ዮሐንስ ከእርሱ ጋር ባልጋቸው አጠገቤ ያለ እስኪመስላቸው ተጠራጠሩ፣ ፈለጉ። ከሚሰሙት ድምፅ በቀር ምንም አላገኙም። በሚያስፈራ ሽብርም ተመሉ። እንደዚህም እግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል በመጥምቁ ዮሐንስ ድምፅ አስመስሎ የተናገራቸው ያለ ፍርሃት በየሌሊቱ በአልጋቸው ላይ ይዘልፋቸው ነበር። መብራት አብርተው በፈለጉት ጊዜ ቃሉን ይሰማሉ እንጂ ምንም አላገኙ። በልባቸው ሁከት ስለተመላሽ ተሸበሩ። ያን ጊዜ ርግምት ሄሮድያዳ ስለዚህ እርጉም ሄሮድስ ዮሐንስ ማንም ሰው ሳያውቅ ይገሉት ዘንድ ፈረሰኞች ወደ ደብረ ሲና በረሃ ላክ አለችው። ንጉሥ ሄሮድስ ይህን ማድረግ በፈለገ ጊዜ እግዚአብሔር አልፈቀደምና ዮሐንስ ይገለጽ ዘንድ አልተቻለውም። ወታደሮቹ ሄደው መጥምቀ መለኮት ቅዱስ ዮሐንስን ሳያገኙ ተመለሱ። ለሄሮድስም ነገሩት። እርኩስት ሄሮድያዳም የመጥምቀ መለኮት ቅዱስ ዮሐንስ በበረሃ ውስጥ መታጣት በሰማች ጊዜ ሄሮድስ ሆይ ዮሐንስ ሌሊት መጥቶ እንዳይዘልፈን ድምፁን በሰማኝ ጊዜ ይዘው ገሉት ዘንድ እስኪ ባለመድኃኒቶቹ ፈልግ፣ ለሰውነቱ እሱ እንኳ የግመል ጸጉር እንጂ የክብር ልብሶች ከሌለው በበረሃ ከሚኖር ከዚህ ዮሐንስ እናርፋለን አለችው። የተወደዳችሁ ወንድሞች ሄሮድስማ ለመድኃኒት ክርስቶስ ጎዳና የሚጠርጉ ሄሮድስማ በኢየሩሳሌም አውራጃ ሁሉ ላይ ስልጣን እያለው የዓለም መድኃኒት ክርስቶስ ጎዳና የሚጠርግ መጥምቀ መለኮት ቅዱስ ዮሐንስ ራስ ደፍሮ ይቆርጥ ዘንድ አልተቻለም። እኛም የቅዱስ ዮሐንስ በአማላጅኑ ከክፉ ደፋሪ ከጨለማ በጋት ከሆነ ከቀጥር ጋኔል የሚጠብቀን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም ከሁላችን ጋር ይሁንና ነብዩ መጥምቀ መለኮት ቅዱስ ዮሐንስ ያደረገው ታምሪ ነው። መጥምቀ መለኮት ቅዱስ ዮሐንስ የበዓሉ መታሰቢያ በዕለተ እሑድ ውሎ በወርኃ ታኅሳስ 2 ቀን በደብረ አንገጭ በተከበረች ጊዜ ቅዳሴ ጊዜ በኋላ መጥምቀ መለኮት ቅዱስ ዮሐንስ መጽሐፈ ገልባ እንዳረገ መነኩሳት አንደበት ይሰሙ
ዘንድ ካህናቱና ሕዝቡ ተሰበሰቡ። ያን ጊዜ ወደዚህ ጉባኤ አንዲት ሴት ቀረበች። ድምጿንም አሰምታ እልል እያለች ጮኸች። የቤተ ክርስቲያኑ ጉባኤ እስኪታወቅ ሕዝቡ ሁሉ እርስ በርሳቸው ይቺ ሴት ምንድር ናት? ደስቷስ ምንድን ነው? የልቧ ሀሳብ ምን ይሆን እስኪሉ ድረስም እልልቷን አልተወችም። ያ መነኩሴ ግን ልብ እንደነሳት እንደሰከረችም ቆጠራት። ዝም ትል ዘንድም ገሰጻት። ይቺ ሴት ግን በአባቴ ካህኑ ሆይኔ ልቧ ያዘነ ሴት ነበርሁ። ዛሬ ግን ለምለም ፍሬ የሌላት ደረቅ ዛፍ በሚሉኝ በጎረቤቶች መሳለቂያ ለጠላቶች መዘባበቻ የነበርሁ ማኅፀን የተዘጋ እኔ ባሪያውን በቸርነቱ በጎበኝ ወዳጅ ቅዱስ ዮሐንስ አምላክ እግዚአብሔር ልቤን ጸንቷልና ከብዙ ዕድሜ ወራት በኋላ ልጅ ሰጥቶኛልና እኔም ዝም አልልም አለችው። ያ መንፈሳዊ አባት መነኩሴም ወደ እርሱ ትቀርብ ዘንድ የምትለምነውን ሕዝቡ የምትለውንም ሕዝቡ ሁሉ ይሰሙ ዘንድ ጠራት። ይቺ ሴትም ወደ ቤተ ክርስቲያን አደባባይ ላይ እያለች ከወለደችው ልጇ ጋር አቅርባ በአባቶቿ ወንድሞቼ እህቶቼ ሆይ አንድ ልጅስ እንኳ በማጣት ብዙ ዘመን ሳዝን ስተግዝ ኖርሁ። ዘመዶችም ሳይቀሩ ጎረቤቶችም ሁሉ የደረቀች ዛፍ ይሉኝ ነበር። ስለዚህ ማምና እንደ ዛሬው ወደ ወዳጁ መጥምቀ መለኮት ቅዱስ ዮሐንስ መጥቼ ተሳልሁ። ይህንን መልኩ ያማረ ደም ግባቱ የተወደደ ልጅ ሰጠኝ። ድንቅ ታምርም ለሚያደርግ ለመጥምቀ መለኮት ቅዱስ ዮሐንስ እልላለሁ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት ይህ ልጅ ስለሰጠ አምላክ እግዚአብሔር እዘምራለሁ ስትል መሰከረች። ይህንን የሰሙ ሕዝቡ ሁሉ አደነቁ። በማግስቱም ያ መነኩሴ ከካህናቱ ጋር ሆኖ ያንን ሕፃን አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ጥምቀተ ክርስትና አጠመቆት። እርሷም ልጇን ይዛ እልል እያለች ዘመር ወደ ቤቷ ተመለሰች። የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ ከአገልጋዮቹ ጋር ለዘላለሙ ጸንቶ ይኑር አሜን።